ሰላም ውድ የቻናሌ ተከታታዮች፣ ዛሬም አንድ ባለ ታሪክ ይዤላችሁ ቀርባለሁ። ትክክለኛ ስሟ ዳምላ ሶንሜስ ትባላለች። ለቻናሌ አዲስ የሆናችሁ ሰብስክራይብ እንድታደርጉልኝ በአክብሮት ጠይቃለሁ። የተወለደችው እንደ አውሮፓውያን አቆጣጠር ግንቦት 3 1987 ዓ.ም በድሮዋ የቱርክ ከተማ በኢስታንቡል ነው። ቁመቷ 1.62 ሴንቲሜትር ነው። በቃና ቴሌቪዥን በሁለት ተከታታይ ድራማዎች ላይ አይተናታል። የፍቅር ነገር ላይ ጄላን ሆና፣ በየኛ ሰፈር ላይ የአንታሊያ ወርቃማ ሽልማቶችን እና አንካራ ፍላይንግ ግሩም የሴቶች ፌስቲቫሎችና ብዙ አዋርዶችን አሸንፋለች። ለቤተሰቦቿ ብቸኛ ሴት ልጅ ናት። አባቷ ፎቶን ሶንሜስ ይባላል። ሙያው ሶፍትዌር ኢንጂነር ነው። እናቷ ደግሞ ሙአማር ሶንሜስ ትባላለች። አርኪቴክቸር ናት። በፓሪስ ሶርቦን ዩኒቨርሲቲ የቲያትር ትምህርትን አጠናቃለች። በፓሪስ የቲያትር ትምህርቷን ካጠናቀቀች በኋላ በቱርክ ቴሌቪዥን ላይ ምርቶችን ማስተዋወቅ ጀመረች። በሲናን ዩኒቨርሲቲ በ3 አመታት ውስጥ ቫዮሊን እና ፒያኖ ተምራለች። የ32 አመቷ ዳምላ ከፍተኛ ገንዘብና ዝናን አግኝታለች። የትዳር ሁኔታዋ ያላገባ ነገር ግን እንደ አውሮፓውያን አቆጣጠር በ2017 ከኡሻን ካኪር ጋር ግንኙነት ጀምረው በህግ ያልጸደቀ ጋብቻ ሲኖራቸው ለ3 አመታት በአንድ ቤት ውስጥ ይኖሩ ነበር። ግን በቅርብ ጊዜ እንደተለያዩ የሚያሳዩ ነገሮች እየታየባቸው ነው። ቁመቷ 5 ጫማ ከ5 ኢንች፣ ክብደቷ ደግሞ 56 ኪሎ ግራም ሲሆን እንደ ፌስቡክ፣ ትዊተር፣ ኢንስታግራም ባሉ ሶሻል ሚዲያዎች ላይ ተሳትፎ ታደርጋለች።